ሰላም እንዴት ናችሁ? በዛሬው የፊልም ዳሰሳችን ሃኒ አይ ብሌው አፕ ዘ ኪድ የተሰኘውን ፊልም እንመለከታለን። ሌሎች አሪፍ አዳዲስ የፊልም ታሪኮች ሲለቀቁ ቀድመው ለእናንተ እንደርሷችሁ ሰብስክራይብ በማድረግ ተቀላቀሉ። ይህንንም ቪዲዮ ላይክ በማድረግ ጀምሩት። አብራችሁን ቆዩ። ፊልሙ 5 አባላት ባሉት የስዛ ሊንክሲ ቤተሰብ ዙሪያ ያተኮረ ነው። ዋይን የተባለው የቤተሰቡ አባትም የቤተሰቡን ስራ ለማፋጠን የሚያግዙ የቤት ውስጥ የተለያዩ ማሽኖችን የፈለሰፈ ሰው ነው። በመክፈቻው ትዕይንት ላይ ዕለታዊውን ጋዜጣ የሚቀበል አውቶሜትድ የፖስታ ሳጥን እናያለን። የቤተሰቡ ውሻ በየቀኑ ጠዋት ወደ ሳጥኑ ይሮጣል እና ከሳጥኑ ጋር የተያያዘ አጥንት ይበላል። ውሻው አጥንቱን በሚበላበት ጊዜ ጋዜጣው ከታች ይወድቃል እናም ወደ ማስተሩ ይመልሰዋል። ጎረቤቶች እንኳን በፈጠራው ይደነቃሉ። ከዚያ በኋላ ዋይን ጺሙን ለመላጨት የሚረዳውን የራስ ሄልሜት፣ ሚስቱ ቁርስ አዘጋጅታ ስትጨርስ ልጆቹን እንድትጠራ የሚረዳትን የድምፅ ሲስተምና ሌሎችም ተመሳሳይ ፈጠራዎችን ሰርቷል። አንድ ቀን ዳያን የምትባለው የዋይን ሚስት ትልቋን ልጇን ኤሚን ለማየት ሌላ ግዛት ወደሚገኝ ኮሌጅ እየበረረች ነው። እናም እሷ ለጥቂት ቀናት ስለምትቆይ መካከለኛ ልጃቸውን ኒክንና ትንሹን ልጅ አዳምን በደንብ እንዲንከባከብ ባሏን አደራ ትለዋለች። ከሄደች በኋላም ዋይን ወደ ስራው በፍጥነት ሮጣ። እናም እንደተለመደው አርፍዷል። ዋይን በስተርሊንግ ላብስ ኦፍ ኢኖቬሽን ውስጥ ይሰራል። የፕሮጀክት አጋራቸው የሆነው ዶክተር ቻርልስ ዋይንን አይወደውም፣ ምክንያቱም በስራና በእውቀት ከሱ ስለሚበልጥ ነው። ስለሆነም ዶክተሩ በተቻለ መጠን ዋይንን ከተለያዩ የኤክስፐሪመንት ስራዎች ለማስወጣት ይሞክራል። ከጥቂት ዓመታት በፊት ዋይን የሰዎችንና የቁሶችን መጠን መቀነስ የሚችል ፕሮቶታይፕ ፈጥሮ ነበር። በአሁኑ ጊዜ ቤተ ሙከራው በተቃራኒው የቁሶችን መጠን መጨመር የሚችል መሳሪያ ለማዘጋጀት እየሞከረ ነው። ዶክተር ቻርልስ ፕሮቶታይፑን ክሪስታል ላይ በመጠቀም ይፈትሻል። መጀመሪያ ላይ ክሪስታሉ እንደታሰበው ያድጋል። ነገር ግን ቡድኑ ሙከራው ተሳክቷል ብሎ ሲያስብ ይህ ያደገው ክሪስታል ይንቀጠቀጣል እናም በዶክተር ቻርልስ ፊት ላይ ይፈነዳል። በመሆኑም ዶክተሩ በሁኔታው ይበሳጫል። ፕሮቶታይፑን በቅርቡ እንዲያጠናቅቅ በኩባንያው ፕሬዝዳንትና በአሜሪካ መንግስት ግፊት እየተደረገበት ነው። ዋይን ፕሮቶታይፑን እንዲሰራ ለማድረግ ሊረዷቸው የሚችሉ አዳዲስ ሀሳቦች አሉት። ነገር ግን ዶክተር ቻርልስ እሱን ለመስማት ፈቃደኛ አይደለም። በቤት ውስጥ ደግሞ በእናታቸው በዲያን አለመኖር ምክንያት ትርምስ ይፈጠራል። ወንዶቹ ምግብ በሚሰሩበት ጊዜ ሁሌም በማይክሮዌቭ ያቃጥሉታል። እናታቸው ዳያን ደውላ ከመሄዷ በፊት የሰራችውን ዶሮ ወጥ እንዲያሞቁ ጠየቀቻቸው። በማይክሮዌቭ በማቃጠል ያሞቁትን ዶሮ ዋይን ይጣፍጣል በማለት ይዋሻታል። በመቀጠል ደግሞ ለእራት የኦቾሎኒ ቅቤና ቶስት ያዘጋጃሉ። ከዚያ በኋላ ዋይን ትንሹን ልጅ አዳምን ከሚወደው ትልቅ የጥንቸል አሻንጉሊት ጋር እንዲተኛ ያደረገው። ዋይን እዚያ ላይ ያለ በዚያ ቀን በስራ ቦታ ክሪስታሉ ለምን እንደፈነዳ በድንገት ሀሳብ ይመጣለታል። በመሆኑም ለዶክተር ቻርልስ ደውሎ ሀሳቡን ገለጸለት። ነገር ግን ዶክተሩ ስልኩን ይዘጋበታል። እናም ዶክተሩ ዋይን እንደዚህ ላሉት የላቁ ፈጠራዎች አቅም የሌለው ሞኝ ሰው ነው ብሎ ያስባል። ቀጣዩ ቀን ቅዳሜና እሁድ ነው። ነገር ግን ዋይን ከልጆቹ ጋር አብሮ ለመስራት ይመጣል። በመሆኑም ለዶክተር ቻርልስ ሳያሳውቅ በፕሮቶታይፑ ላይ አስፈላጊውን ለውጥ ለማድረግ አቅዷል። ቀጥሎም ዋይን ስሙን ሳያስመዘግብ ወደ ውስጥ ሲገባ ስላየው የላቦራቶሪው ጠባቂ ለዶክተር ቻርልስ ደውሎ ያሳውቀዋል። እስከዚያው ድረስም ዋይን ችግሩን ለማስተካከል ቢግ በኒ እያሉ በሚጠሩት በልጁ በአዳም አሻንጉሊት ያለውን ፕሮቶታይፕ ለመጠቀም ወሰነ። ቆጠራው ሲጀምርም ትንሹ ልጅ አዳም አሻንጉሊቱን ለመውሰድ ወደ ቦታው ሲሄድ ከፕሮቶታይፑ የሚወጣው የብርሃን ሞገድ ይመታዋል። ሁሉም ነገር ጸጥ ሲል ዋይን ሀሳቡ እንዳልሰራ ተመለከተ። እናም ልጁ አዳም በጨረሩ እንደተመታ ሳያስተውል ከልጆቹ ጋር ወደ ቤት ተመለሰ። በመውጣት ላይ እያሉም የላቦራቶሪው ጠባቂ አዳም በቁመት ትልቅ ሆኗል ሲል አስተያየት ይሰጣል። ነገር ግን ለአስተያየቱ ማንም ትኩረት የሰጠው አልነበረም። ወደ ቤት ሲመለሱም መካከለኛ ልጁ የሆነው ኒክ በራሱ ፈጠራ ለመስራት የዶክተር ቻርልስ ፈቃድ ለምን እንደሚያስፈልገው አባቱን ወይንን ጠየቀው። የፕሮቶታይፑ የሀሳቡና የመጀመሪያ ቅዱ ባለቤት ወይን ነበር። ነገር ግን ባልደረባው ዶክተር ቻርልስ እሱን ስለማይወደው ፕሮጀክቱን ወስዶበታል። ቤት ውስጥ ደግሞ ዋይን መካከለኛው ልጅ ኒክ የሚወዳትን ማንዴ የተባለችውን ልጅ እንድትመጣና ትንሹን አዳምን እንድትይዝለት ይጠራታል። ዋይንና ኒክ ደግሞ የአባትና የልጅ ጊዜ ለማሳለፍ ወደ ፊልም ቤት ለመውጣት ይፈልጋሉ። አዳም በኪችን ውስጥ ብቻውን በሚሆንበት ጊዜ ከማይክሮዌቭ ምድጃ ውስጥ ለሚወጣው የኤሌክትሪክ ሞገድ ይጋለጣል። ይህም ክስተት አዳምን ከ7 ጫማ በላይ እንዲረዝም ያደርገዋል። ምክንያቱም ቀደም ሲል ከአባቱ ጋር ወደ ላቦራቶሪው በሄደበት ጊዜ የፕሮቶታይፑ ጨረር ስላረፈበት ነበር። አባቱና ወንድሙ ሲያዩትም እጅግ በጣም ይገረማሉ። ብዙም ሳይቆዩ አዳም ለፕሮቶታይፑ ጨረር እንደተጋለጠ ተገነዘቡ። በመቀጠልም ወዲያውኑ ወደ ላቦራቶሪው ለመመለስና ሂደቱን ለመቀልበስ ይወስናሉ። በመሆኑም 7 ጫማ ከሚረዝም ሕፃን ጋር ላለመግባት በማሰብ
አዳምን ትልቅ ሰው ለማስመሰል ሌላ ልብስ ያለብሱታል። ነገር ግን ዶክተር ቻርለስ ያስቆማቸዋል። ቀጥሎም ዋይንን ከፕሮቶታይፑ ፕሮጀክት ያስወጣዋል። ዋይን ቀደም ሲል ባደረገው ሙከራ ምክንያት በተፈጠረው የኃይል መጨመር የኤክስፐሪመንቱን ሁሉንም መረጃ አጥፍቶት ነበር። ዋይን ተስፋ በመቁረጥ ወደ ቤቱ ተመለሰ። እናም ዳያን ከሄደችበት ከመመለሷ በፊት አዳምን ወደ ኖርማል ሁኔታው እንደሚመልሰው ተስፋ ያደርጋል። ነገር ግን ልክ እንደ አዳም ሁሉ ቢግ በኒ የተባለው የጥንቸል አሻንጉሊትን በጨረሩ ምክንያት አድጎ ነበር። እናም ዳያን ከአሻንጉሊቱ ቢግ በኒ ጋር ሆና ቤት ውስጥ ስትጠብቃቸው ሲያያት የዋይን እቅድ ይከሽፋል። መጀመሪያ ላይ እሷ ያደገውን አዳምን እንዳታይ ለመሸሽ ይሞክራሉ። ነገር ግን ለረጅም ጊዜ መደበቅ እንደማይችሉ ስለሚያውቅ ዋይን በግልጽ ወደ እሷ ይመጣል። አዳምን ስትመለከትም በድንጋጤ ትወድቃለች። ዋይን እሷን ሲቀሳቅስ ኒክ ደግሞ አዳምን እንዲቀመጥ ለማድረግ ይሞክራል። ሕፃኑ በዙሪያው በሚጫወትበት ጊዜ በቤቱ ውስጥ ያሉትን ዕቃዎች ይሰብራቸዋል። ክፍሉ ውስጥ ቆልፈውበት ሲወጡም ሙሉውን የበሩን መዝጊያ በመንቀል ከፍቶ ወደ ውጭ ያመጣዋል። በመሆኑም በቤተሰቡ ጫጫታ ምክንያት ጎረቤቶቹ ከነዋይን ቤት ፊት ለፊት ተሰብስበው ነበር። ቤተሰቦቹም እሱን ለመያዝ ለአንድ ሰዓት ያክል ከተሯሯጡ በኋላ በመጨረሻ አረጋጉትና ትልቅ መጫወቻ ውስጥ አስገቡት። ዋይን ልጁ በጨረር ሲመታ ሳይሆን ወደ ቤት ሲገባ እንደዚህ ያደገበትን ምክንያት የማሰብ እድል አግኝቷል። ምንም እንኳን መልሱን ባያገኝም ድሮ ሊሰራው አስቦት የነበረው ፕሮቶታይፕ የሰዎችን ቁመት ሊቀንስ እንደሚችል ያስታውሳል። በመሆኑም መሳሪያው በአሁኑ ጊዜ በስተርሊንግ መጋዘን ውስጥ ተቀምጧል። እናም መሳሪያውን መልሰው ማምጣት ከቻሉ አዳም ወደ ኖርማል ቁመቱ የመመለስ እድል ይኖረዋል። ከዚያም ዋይን አዳምን እንቅልፍ እንዲወስደው ያደርገዋል። ወንድሙ ኒክም አዳምን የመከታተል ኃላፊነት ተሰጥቶታል። ዋይንና ዳያን ደግሞ የመጀመሪያውን ፕሮቶታይፕ ለማምጣት ሄዱ። እነሱ ከሄዱ በኋላ ማንዲ ሕፃኑን ለመንከባከብ ወደ ቤት ትመጣለች። በመሆኑም ኒክ ትልቅ የሆነውን አዳምን እንዳታየው ስለፈለገ ሊመልሳት ቢሞክርም አዳምን ታየዋለች። ስለሆነም ትደነግጣለች። በመቀጠልም ኒክ ፈርታ እንዳትሸሽ በማሰብ ከወንበር ጋር ካሰራት በኋላ ለማንም እንዳትናገር ያስጠነቅቃታል። ይህ በእንዲህ እንዳለ ወላጆቹ በመቶዎች የሚቆጠሩ ሳጥኖች ወዳለው መጋዘን ደረሱ። ዙሪያውን ሲመለከቱ በመጨረሻም የሚፈልጉትን ፕሮቶታይፕ ያገኙታል። ፊልሙ ወደ ቤት ይመልሰናል። እናም ኒክ ለማንዲ ሁሉንም ነገር ለማስረዳት ይሞክራል። አዳም ደግሞ በሌላኛው ክፍል ቴሌቪዥን እያየ ነው። በመሆኑም ከቴሌቪዥኑ የሚወጣው ጨረር የበለጠ ቁመት እንዲጨምር ያደርገዋል። በመቀጠልም አዳም ከቤት ወጥቶ ይሄዳል። አዳም በሰፈር ላይ ጥፋት ሲያደርስ ኒክና ማንዲ እሱን ለመፈለግ ወደ ውጭ ሮጡ። ከጥንቸል አሻንጉሊቱ ጋር መሃል መንገድ ላይ ይቀመጣል። ህዝቡ ደግሞ በአግራሞት ያየዋል። ዶክተር ክላርስም ይህንን አይቶ ዋይን በሳምንቱ መጨረሻ በቤተ ሙከራ ውስጥ ለምን እንደሄደ ተገነዘበ። ዋይንና ዲያን ደግሞ ወደ ቤት በመመለስ ላይ ናቸው። በፍጥነት እያሽከረከሩም ሁለት ፖሊሶች ይከተሏቸዋል። ዋይን በፖሊሶቹ ላይ ፕሮቶታይፑን ይጠቀማል። በመሆኑም ሁለቱም ፖሊሶች ቁመታቸው አንሶ ትንንሽ ሰዎች ይሆናሉ። እናም ዋይን ከማምለጡ በፊት ወደ ኖርማል ቁመታቸው ይመልሳቸዋል። ፖሊሶቹም በጣም ይገረማሉ። ዶክተር ቻርለስም ከአዳም ጋር ያለውን ሁኔታ ለመቆጣጠር ኃላፊነቱን ይወስዳል። ዶክተሩም አዳም በከተማ ውስጥ ያስከተለውን ትምምስ በመጠቀም ፕሬዝዳንቱን የዋይን ጥፋት እንደሆነ እንዲያስብ ያደርገዋል። ወላጆቹ ሲመለሱም ዶክተር ቻርለስ አዳምን ለምርመራ ወደ ላብራቶሪ ልኮታል። ወደ ላብራቶሪው ሲሄዱ አዳም በኤሌክትሪክ ኬብሎች ምክንያት በትልቁ የጨረር ማዕበል ይመታል። ይህም የልጁን ቁመት የበለጠ እንዲያድግ ያደርገዋል። እናም አዳም ከቫኑ በማምለጥ ይወጣል። የስተርሊንግ ላብራቶሪ ፕሬዝዳንት የሆነው ክሊፎርድ በመጨረሻ ወደ ዋይን መኖሪያ ቤት ይመጣል። ዶክተር ክላርስም ሁሉም ነገር የዋይን ስህተት እንደሆነ ይነግረዋል። ነገር ግን ፕሬዝዳንቱ ሌሎች ሳይንቲስቶች ያልቻሉትን ነገር በማድረጉ ዋይንን አድንቆታል። በመሆኑም ፕሬዝዳንቱ ዶክተር ቻርለስን በማባረር ዋይንን ይረዳዋል። አንድ ፖሊስ አዳም ከቫኑ ወጥቶ እንዳመለጠ ነገራቸው። እናም እሱን ለማዳን ሮጡ። ይህ በእንዲህ እንዳለ ዶክተር ቻርለስ የስተርሊንግ ላብራቶሪ የቦርድ አባል ለሆነው ቴረንስ ደውሎ የድሮ ቦታውን እንዲያገኝ ሊረዳው ይስማማል። ክሊፎርድና ዋይን አዳምን ለማግኘት ሲሄዱ በኤሌክትሮማግኔቲክ ፍሰት ምክንያት ቁመቱ እያደገ መሆኑን ተገነዘቡ። አዳም ወደ ላስ ቬጋስ እየሄደ ስለሆነ ኒዮን በተባሉ ንጥረ ነገሮች ምክንያት የበለጠ እያደገ ይሄዳል። ዶክተር ቻርለስም የቦርድ አባልነት ስልጣኑን ተጠቅሞ ወደ ቡድኑ ሊመልሰው የሆነውን ቴረንስን ያገኘዋል። ዶክተር ቻርለስ መሳሪያ ተጠቅሞ አዳምን በመምታት በከተማው የሚያደርሰውን ጥፋት ለማስቆም ይፈልጋል። በመጨረሻ ሁሉም ሰው አዳም ወደሚሄድበት አውራ ጎዳና ይደርሳል። ወደ ግዙፍነት ማደጉን ሲያዩም ይደነግጣሉ። የአዳምን ቁመት ይቀንሳል የተባለው ፕሮቶታይፕ እንዲሰራም አዳም ግዴታ ለ12 ሴኮንድ ያህል ዝም ብሎ መያዝ አለበት። ይህንንም ነገር ወላጆቹ የማይቻል ነው ብሎ ያስባሉ። በመሆኑም አዳም እየቀረበ ይመጣል። ኒክና ማንዲ ኪሱ ውስጥ እንዳሉ ይታያሉ። በዚህ ጊዜ ዋይን አንድ ሀሳብ ያመጣል። አሻንጉሊቱን ቢግ በኒን ወደ አዳም ለማምጣት ፖሊስ ይጠራል።
ዋይን ሉላቢ እያለ ሲዘምር ሄሊኮፕተሯ ደግሞ አሻንጉሊቱን ወደ ልጁ ታመጣለች። በመሆኑም እቅዱ ይሰራል። እናም ዋይን እንቅልፍ መተኛት እንዳለበት ለአዳም ሲነግረው ሊተኛ ነበር። ነገር ግን እንቅልፍ የሚለውን ቃል ሁልጊዜም የሚጠላው አዳም ከዚያ በኋላ ለመተኛት ፈቃደኛ አልሆነም። በመንገዱ ላይ ያለውን ነገር ሁሉ እንደሚያጠፋ እያስፈራራ ወደ ላስ ቬጋስ ይጓዛል። ሌላ ቦታ ላይ ደግሞ ዶክተር ቻርለስ ሕፃኑን በማፍዘዝ የሚያስቆም መሳሪያና ሄሊኮፕተር በመያዝ ይዘጋጃል። ነገር ግን ይህ የሚያፈዝ መሳሪያ በልጁ ላይ ከባድ የጤና አደጋ ሊያስከትል ይችላል። አዳም በመጨረሻ ላስ ቬጋስ ደርሶ በጎዳናዎቹ መሮጥ ይጀምራል። ብዙ ሰዎች እሱን ለማየት ሲሰበሰቡ፣ አንዳንዶች ደግሞ ነፍሳቸውን ለማዳን ይሸሻሉ። የመንገዱ መብራቶችና ምልክቶች አስገርመውታል። በመሆኑም የበለጠ እንዲጨነቅና እንዲበሳጭ ያደርጉታል። ጎንበስ ሲልም ማንዲና ኒክ ወደ አንድ ቢጫ መኪና መውረድ ቻሉ። ነገር ግን አዳም ልጆቹ ውስጥ ላይ እያሉ መኪናውን በማንሳት በአየር ላይ እያወዛወዘ መጫወት ይጀምራል። በአደገኛ ሁኔታ ከነ መኪናው በማስታወቂያ ሰሌዳ ላይ ያስቀምጣቸዋል። ህዝቡ በአግራሞት እየተመለከተ ትንፋሹን ሲይዝ በመጨረሻ መኪናውን አውርዶ ወደ ኪሱ አስገባው። ነገር ግን ወንድሙንና ማንዲም በምንም መንገድ አልጎዳቸውም ነበር። ያንን ተከትሎም ዋይን አንድ ሌላ ሀሳብ ይመጣለታል። አዳም በህይወቱ ከምንም ነገር በላይ አይስክሬም እንደሚወድ ያውቃል። በመሆኑም የአይስክሬም የጭነት መኪና በመጠቀም ወደ አንድ ገለልተኛ አውራ ጎዳና ሊወስዱ አቅዷል። ስለሆነም እቅዱ ይሰራለታል። እናም አዳም ከኋላ በመሆን የጭነት መኪናውን ያሳድዳል። ሆኖም አዳም በፍጥነት እየተራመደ ወደ መኪናው ይደርሳል። ስለዚህም አሽከርካሪው ህይወቱን ለማዳን ሲል መኪናውን ማቆም ይኖርበታል። ከዚያም ዶክተር ቻርለስ የሚያፈዘውን መሳሪያ በመያዝ በሄሊኮፕተር ወደ ቦታው ይደርሳል። በመቀጠልም ዶክተር ቻርለስ መጀመሪያ ሲተኩስ አዳምን ይስተዋል። የሁለተኛው ተኩስ ደግሞ በያዘው ጊታር ላይ ያርፋል። እናም አዳም ስለተጎዳ ማልቀስ ይጀምራል። በመጨረሻም እናቱ ዳያን ፕሮቶታይፑን በመጠቀም በቁመት ከአዳም በመብለጥ እሱን ለመያዝ ፈቃደኛ ትሆናለች። በፕሮቶታይፑ ጨረር ከተመታች በኋላ ከፍ ካሉ ሰማይ ጠቀስ ፎቆች የበለጠ ቁመት ትጨምራለች። አዳምም እናቱን ሲያይ ማልቀሱን አቆመ። ሁለቱ ሲተቃቀፉ ዋይን የመጨረሻውን ፕሮቶታይፕ በመጠቀም ወደ ኖርማል ቁመታቸው ይመልሳቸዋል። ሁሉም ነገር ከተረጋጋ በኋላ ዳያን ልጇን ለመጉዳት በመሞከሩ ዶክተር ቻርልስን ፊቱ ላይ በመምታት ትዘርረዋለች። በድንገትም ኒክና ማንዲ በአዳም ኪስ ውስጥ እንደነበሩ ያስታውሳሉ። ይህ ማለት አዳምና እናቱን በቁመት ለማሳነስ በተጠቀሙበት ፕሮቶታይፕ ምክንያት ኒክና ማንዲ የበለጠ ትንንሽ ሊሆኑ ይችላሉ ማለት ነው። ውሻቸውን በመጠቀም እንዲመለከታቸው ያደርጋሉ። በመሆኑም በትንሽዬ መኪና ውስጥ ተጣብቀው ተገኙ። ማንዲ ለኒክ ከምታውቃቸው ከአብዛኛዎቹ ወንዶች የተለየ እንደሆነ ትነግረዋለች። ትከሻው ላይም ደገፍ ትላለች። ብዙም ሳይቆይ ዋይን ሁለቱን ይመለከታቸዋል። ታሪኩም በደስታ ያበቃል። ሌሎች አሪፍ አዳዲስ የፊልም ታሪኮች ሲለቀቁ ቀድመው ለእናንተ እንዲደርሷችሁ ሰብስክራይብ በማድረግ የዚህ ቻናል አባል መሆን ትችላላችሁ። ይህንንም ቪዲዮ ላይክ በማድረግ ለሌሎች እንዲደርስ አድርጉ። ሰላም።